ሰላም ውዶች እንዴት ናችሁ? ዛሬ ደግሞ ቁርሳችንን ኦምሌት ሰርተን እንበላለን። ቅቤም ዘይትም አንጠቀምም። ትንሽ ዳይት መስላችሁ። ስለዚህ እዚህ ጋር 4 እንቁላል አለኝ። እንዲሁም ደግሞ አትክልቶች አሉኝ። እዚህ ጋር እንቁላሌን ጣፋጭ ለማድረግ እዚህ ጋር ኩዝበራ አሩኑ በእንግሊዘኛ ይመስለኛል ፔርሲል ምናምን፣ ይሄ ቅጠል ማለት ነው። አያችሁት? ይሄን ቅጠል ለኢትዮጵያ በጣም አለ፣ ግን ያው የሚበላውን ነገር ታውቃላችሁና ከብቶች ምናምን ናቸው። ግን ከዚህ ስንሄድ እንበላዋለን ያረጋል። እና እዚህ ጋር ደግሞ ብሮኮሊ ያለኝ እንደዚህ ፈግፍጌዋለሁ። እንዲሁም ደግሞ ቃሪያ የሚያቃጥሉ ናቸው። የሚያቃጥላችሁ ማትፈልጉ ደግሞ ካላችሁ ያው ትላልቁን ቃሪያ መጠቀም ትችላላችሁ። እንደዚሁም ደግሞ ትንሽዬ የቅጠሉን ሽንኩርት፣ ሌላው ትንሽዬ ቅመም እጠቀማለሁ፣ ጨው፣ እንዲሁም ደግሞ ከሙን፣ ጥቁሩን ቅመምና እርፌ። እኔ እርፌ በጣም ነው የምወደው። ሁሉ ነገር ውስጥ ትንሽ ጨምራለሁ። ከሁሉም በጣም በማንኪያ በጣም ትናንሽ ነው። እና እነዚህን ተጠቅመን እንቁላላችንን እንሰራለን። መጀመሪያ እንቁላላችንን እናዘጋጃለን። እንደዚህ እየሰበርን ኦርጋኒክ እንቁላል ያመጣሁት እና ይሄንን እንዳለ እንደዚሁ እንዳለ እንጨምራለን። ቅመሞቹን ቅድም ያሳየዋችሁን። ከዛ ይሄንን በደንብ አድርገን እናቀላቅለዋለን። እንቁላላችን እንደዚህ ተዘጋጅቷል። በቃ ፒዛ በሉት፣ ፒዛ ነው ማለት። እና ትልቁ ነገር ምንድነው? መጥበሻችን የማይዝ መጥበሻ መሆን አለበት። ምክንያቱም እንዳልኳችሁ ዘይትም ቅቤ ምንም ነገር ስለማንጠቀም ይሄንን መጥበሻችን ምን እናደርጋለን? በደንብ አድርገን እናግለዋለን። ምክንያቱም እንዳይዝብን ማለት ነው። ስለዚህ መጥበሻችንን እንጥድና ሄደን ደግሞ እንሰራለን። በተለይ ዳይት የምትሰሩ ሰዎች እንቁላሉን ማብዛትን መቀነስም ትችላላችሁ። የፈለጋችሁትን ያህል መጠናችሁ መጠቀም ትችላላችሁ። አሁን ወደ አሰራር እና እንዳልኳችሁ ይኸው ጥደናል። መጥበሻችን እርግጠኝነት ሞቁልናል። ስለዚህ ቅድም ያቀላቀልነው ምንም አይነት ዘይት አልጨምርንም፣ እንጨምራለን። ከዛ ይሄንን አያችሁ ምን ያህል እንደሆነ፣ በጣም ብዙ ነው የሚሆነው ራሱ። ከዛ እንተዋለን። ይሄትማ አሁን ጠፈፍ ሲል አያችሁ ምንም ነገር ነው ያልያዘው፣ ምክንያቱም መጥበሻዬ የሚስ ስላልሆነ። ይሄንን አሁን እንገለብጠዋለን። ያው በአንድ እጄ ካሜራ ስለያዝኩ ስለማይመቸኝ ገልብጬ ያሳያችኋለሁ። እንደዚህ ገልብጬዋለሁኝ። አሁን ብዙ አናበስለውም፣ ምክንያቱም በዚህ ጋር ስለበሰለም እቺን ስገልብጣት ነው ወደዚህ ታጥፋብኝ ነውና ይሄንን ይመስላል። አሁን እናውጣዋለን። ኦምሌታችን እንደዚህ ደርሶልናል። አሁን መስላም እንቆርጠዋለን። ይሄማ እንደዚህ እንዴት አያችሁ? ለዛሬው ቁርሳችን ወደዳችሁት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።